ጤና ይስጥልኝ። ኳታር ውስጥ ሙስሊም ባትሆኑ እንኳን ልትጎበኙት የምትችሉትን መስጂድ ላሳያችሁ። ኤዱኬሽን ሲቲ ሞስክ ይባላል። በዚህ አጋጣሚ የጉብኝት ቪዛ አለን ለምትፈልጉ። ይሄ መስጂድ በስነ ህንጻው ዓለም ላይ እጅግ ውብ ነው፣ ያምራል ከሚባሉት መስጂዶች መሃል አንዱ ነው። ምንድነው የተለየ የሚያደርገው? የውጭው ግድግዳ በአረቢክ ካሊግራፊ የተሸፈነ ነው፣ በአረብኛ የአጻጻፍ ስልት ማለት ነው። ይሄ የምትመለከቱት ከዛም በተጨማሪ ደግሞ ሚናራ ወይም እኛ ጋር እነዚህ ቆሞ የምታዩት ሚናሬቱ እሱም ከአረቢክ ካሊግራፊ ኢንስፓየር የተደረገ ነው። ወደ ውስጥ ስትገቡ ለሴቶች እዚች ጋር አልባሳት አለ፣ ምናልባት ኢስላማዊ አለባበስ ላለበሱ። በተጨማሪም ምን ማድረግ አለብኝ የለብኝም ብላችሁም እንዳታስቡ እንደዚህ ያስቀምጡላችኋል ማለት ነው። ይህ ቦታ አቡሉሽን ወይም ደግሞ የውዱ ማድረጊያ ቦታ ነው። እዚህ ትመጡና ተጣጥባችሁ ስትጨርሱ እዚች ጋር ጫማችሁን ታስቀምጣላችሁ ማለት ነው። የጫማ ማስቀመጫ አለ። ከዛ ወደ ውስጥ መግባት ነው ማለት ነው። ይሄ መስጂድ ካሉት ተጨማሪ የስነ ህንጻ ፊውቸሮች መሃል ምንድነው? ፒላር የለውም ውስጡ ማለት ነው። ምሰሶ የለውም። በጣም ትልቅ ነው። ኮርኒሱ ወይም ሴሊንጉ በጣም ወደ ላይ ከፍታ አለው። ምሰሶ የለውም። እጅግ ሰፊ እንደሆነ ፊል እንድታደርጉ ያደርጋችኋል ማለት ነው። ማለት ያው ካሜራ በደንብ እንትኑን አይገልጸውም። በተጨማሪ እኔ ዋይድ አንግል ስለሆነ የተጠቀምኩት በደንብ እንዲያሳይልኝ ለጠጥ ስለሚያደርገው የኮርኒሱን ከፍታ ለመረዳት ትንሽ ያስቸግራል። እና ከኳታር እጅግ ደስ ያለኝም ያስደመመኝም ነገር ምንድነው? የትኛውም መስጂድ ለመግባት ኳታር ውስጥ ሙስሊም መሆን አይጠበቅባችሁ። ማንኛውም ሰው ገብቶ መስጂድ ማየት፣ መጎብኘት፣ ጥያቄ መጠየቅ ይችላል ማለት ነው። ይሄ ነገር እዚህ ኢትዮጵያን ቢሆን ብዬ ተመኘው። የሂዳያ ሰበብ ከመሆን በተጨማሪ ከሰዎች ጋር ከሌሎች የእምነት ተከታዮች ጋር መልካም ግንኙነት እንዲኖር ያደርጋል ብዬ አስባለሁ። መስጂድ ውስጥ ረጅም ጊዜ ለማሳለፍ ሞክሬያለሁ፣ በደንብ ለማየት ለማሳየት። በተጨማሪ ከዚህ መስጂድ የሚያምሩ ነገሮች ማለት አንዱ የላይቲንግ ሲስተሙ ነው። ሲሊንጉ ከፍ ከማለቱ በተጨማሪ ላይቶቹ መብራቶቹ እንደ ኮከብ ጣል የተደረጉ ናቸውና በጣም ያምራል። ይሄ ለዛውም በቀን ነው ማለት ነው። በምሽት የተለየ እይታ ሊኖረው እንደሚችል እገምታለሁ። ውስጥ የነበረኝን ቆይታ ከጨረስኩ በኋላ ትወጣላችሁ። ያው ቀጥታ ጫማችሁን ወዳስቀመጣችሁበት ቦታ ሄዳችሁ ጫማችሁን አንስታችሁ ጫማዬን የት ጋር ላድርግ ብላችሁ እንዳታስቡም መስመር ያሰምራሉ ማለት ነው። ይሄ መስመር አለ። ከዚህ በኋላ ውጪ ነው። ይሄ ጋርደን ነው ማለት ነው። የመስጂዱ ጋርደን ነው። ይሄንን ነው የአረቢክ ካሊግራፊ አጻጻፍ ስልት ልላችሁ የሞከርኩት። ሚናራው ይሄ ነው። እዚህ መስጂድ ላይ የነበረኝ ቆይታ ይሄንን ይመስላል። ሆፕ እዚህ ድረስ አይታችሁታል። አመሰግናለሁ። ቻው